የማይረባ ድሮን ሰርቶ ቤቱን አመሰቃቀል። የማይረባ አይደለም፣ የወደፊት ከቤት ለቤት ዕቃ አቅራቢ ድሮን ነው። بطارية 66% بقدر ዶክመንት ጠፍቶብኝ ምንድን ነው መጽሐፉን እንደዚህ ያዝረከፈከው? ትላንትና ጠዋት የሰጠሽን ፕሮፎርማ አለ አይደለም? እሱ ጠፍቶብኝ እየፈለኩ ይመለሳል። እኔ በደቂቃ ለ5 ደቂቃ ከዚህ ቤት ዞር ስል እንደዛ ያደርጋችሁ። ለራሳችሁ ክብር የላችሁ፣ ለቤታችሁ ክብር የላችሁ። እኔ እኮ ሲጀመር ችግር የለውም። ማን ወጡን የደፋው? ማቲ ድሮን እሰራለሁ ብዬ የት ትደርሳለች የተባለች ልጅ እዚህ ትዳሬን ብዬ ልጆቼን ብዬ እዚህ ተርመጥምጬ ቀረሁ። ስለዚህ በየቀኑ የእናንተ ዝርክርክ ማስተካከል ስራዬ እንጀራ የሆነ ነው የሚቀረው። ይሄ ነው መርመጥመጡ እኮ አስፈላጊ ነው። ቤቱ የልጆች ታምራት እኔን እርምጥመጥ ይታሻለ እንዲ ያልሽው አሁን እየሰደብከኝ ነው። አይደል? በቃ ይቅር፣ ተይው ሳሪ፣ ይቅር ተይው። ደህና ነኝ። አም ፋይን ደህና ነኝ። ኦኬ። አንድ ጊዜ ሰብሰብ በሉ፣ የምንነጋገረው ነገር አለ። እዛው ነው ሄድኩት መጣ። ችግር የለውም። እዛ ጋር ሂድ አባት ጋር አፋን ቀስበል እንደገና ደህና ነኝ። ነገ እንግዳ ጋብዣለሁ። ዛሬ ደግሞ እንዴ እኔ ከዚህ በላይ ዘመዶችሽ መቀበል አልችልም። እንዴ አስቢ እንጂ ወር ከገባ 6ኛ ቀን ነው። ደሞዝ አልወጣም። እንዴት ብለን ነው? በመጀመሪያ ደረጃ የኔ ዘመዶች እዚህ መጥተው ረብሽው ያውቃሉ? አስቸግረው ያውቃሉ? ተናገር እንጂ እየጠየቅኩ እኮ ነው። ምን አልከኝ? ምንም አላልኩም። ዝም አይደል እንዴ ያልኩት። እና ነገ ክላስሜቴ ከነ ቤተሰቦቿ እራት ጋብዣለሁ። ስለዚህ ከነገ ጀምሮ ይሄ ቤት ስርዓት ያለው ቤተሰብ እንደሆነ ማሳየት አለብን። ይሄ እዚህ እንደ ዛሬ የተዝረከረከ ነገር ነገ ነው ከነገ ጀምሮ